ግለ ወሲብ በሴቶች እንዲያደርጉት ይመከራል። ኦኬ የሴቶች ማስተርቤሽን እንደ ትሪትመንትም ስለሚቆጠር ማስተርቤሽን እንደውም የለም በሚባል ደረጃ ነው። ምክንያቱም የሴቶች ማስተርቤሽን እንደ ትሪትመንትም ስለሚቆጠር ለአንዳንድ ሁኔታዎች ማለት ነው። ለምሳሌ የፍላጎት መቀነስ ላላት ሴቶች ሰልፍ ስቲሙሌት እንዲያደርጉ የሚመከሩበት ሁኔታዎች አሉ። ማስተርቤሽን እንዲጠቀሙ ለኦርጋዝም ወይም ለእርካታ የሚመከሩበት ሁኔታዎች አሉ ማለት ነው። እንደ ወንዶቹ ግን ዊርድ ነገር ነው። ደስ አይልም። የግንኙነት ፍላጎት ማጣት ወንዶች ላይ የሚከሰት ቶሎ መጨረስ አይነት ችግሮች እንደዚህ አይነት ነገሮች አያመጣም። ግን ምን ሊያመጣ ይችላል? ከባሏ ጋር ያላትን ግንኙነት ከፍተኛ ሁኔታ ሊጎዳው ይችላል። ከባሏ ጋር በዛኛው የምታገኘውን እርካታ፣ ደስታ ኤክስፒሪየንስ ላታደርግ ትችላለች። እሱ ደግሞ ግንኙነቱን ከሱ ጋር ያለውን አቮይድ ያደረገችው እንዲሄድ ሊሆን ይችላል። ያ ደግሞ ሴክስለስ ሜሬጅ እንዲፈጠር ያደርጋል። ትዳሩ አለ ግን ግንኙነት የሌለው ህይወት እንዲፈጠር ሊያደርግ ይችላል ማለት ነው እንጂ ሴቶችን ማስተርቤሽን አለ። ግን እንደ ወንዶች ጎልቶ አልወጣም። ጎልቶ መውጣት ሳይሆን ችግር ፈጠረብን ብለው ወደ ህክምና የሚመጡ ሴቶች የሉ። እንደ ትሪትመንትም ተቆጥሮ እንዲያደርጉትም ሪከመንድ ስለሚደረግ ማለት